እስኪ እነዚህን ቪዲዮዎች አይተን እንምጣና ጠቅለል አድርጌ መልስ ሰጥበታለሁ ማለት ነው። እንመልከታችሁ። አንድ ነገር እንድትተባበሩኝ እፈልጋለሁ። ስሜ ጌታቸው አገኝ ይባላለሁ። የምኖረው በባህር ዳር ከተማ ነው። ትንሽ ጉሮሬን ከዛሬ 3 ዓመት በፊት ታምሜ ነበር። ዛሬ 7 ዓመት እዚህ ጋር ጎማ ገብቶልኝ አሁን ተመልሶ ተካብኝ። በመብራን ብያለሁ፣ በመቤቴ ብያለሁ። ቼብላ ድነን የመጨረሻ ልጄ 8 ዓመት ነው። ወገን የላቸውም። በመብራን ብያለሁ። ከመብራን ጋር አድነኝ። ከተቻለም ይስራልኝ፣ ካልተቻለም በቃ ተስፋ ቆርጣለሁ። እሱ ጋር ደረሳችኝ በኋላ ተስፋ ቆርጣለሁ። ሰሞኑን በጣም በብዛት ማለት ነው የመተንፈስ ችግር ወይም ደግሞ አየር የማስገባት ችግር ወይም ደግሞ የመናገር ችግር ያለባቸው በጣም ብዙ ሰዎች ቪዲዮ ላይ ሜንሽን አድርጋችሁኛል ብቻ ሳይሆን ያው ቪዲዮም ደግሞ እንዳግዛቸው ሁላችሁም እየሰራችሁ ነው። በጣም ብዙ ኦልሞስት ሰሞኑን ብቻ ከ5 እስከ 6 ሰው በላይ ማለት ነው በውስጥ ከምታወሩኝ ውጭ ማለት ነው። እንግዲህ አጠር ያለ ነገር ልናገር፣ አብዛኛዎቹ ተመሳሳይ ስለሆነ ማለት ነው። አብዛኛዎቹ እነዚህ የመተንፈስ ችግር ያጋጠማቸው ሰዎች ከእንቅርት ሕክምና በኋላ ያጋጠማቸው የመተንፈስ ችግር ነው። እንግዲህ እንቅርት ሰርጀሪ በሚሰራበት ጊዜ በእንቅርት አጠገብ የሚያልፉ 2 ዋና ዋና ትላልቅ ነርቮች አሉ። ሪከረንት ላረንጃል ነርቭ እንላቸዋለን። እነዚህ ነርቮች ሞተር ነርቭ ሲሆኑ አገልግሎታቸውም ደግሞ 2ቱ የድምፅ ክሮቻችንን እንዲንቀሳቀሱ ማድረግ ነው ስራቸው። እንግዲህ ሰርጀሪ በሚሰሩበት ጊዜ ብዙ ጊዜ እንቅርት ሰርጀሪ በሚሰራበት ጊዜ አልፎ አልፎ ማለት ነው እነዚህ ነርቮች ሊጎዱ ይችላሉ። እነዚህ ነርቮች በሚጎዱበት ጊዜ በ2 እንከፍሏለን። አንዱ ነርቭ ሲጎዳና ወይም ደግሞ 2ቱም በግራም በቀኝም ያሉት ነርቮች ሲጎዱ ብለን እንከፍለዋለን። 2ቱ ነርቭ ከተጎዳ 2ቱም የድምፅ ክሮች መንቀሳቀስ አይችሉም። ፓራላይዝድ ሆነው መሀል ላይ ገጥመው ቁጭ ይላሉ። ያ ማለት መተንፈስ፣ አየር ማስገባት፣ ማስወጣት ከባድ ይሆናል። አሁን እንዳያችኋቸው ቪዲዮዎች ማለት ነው። እና ያ በሚሆንበት ጊዜ ያለው የህክምና አማራጭ አንድ ነው። እሱም የመተንፈሻ ቱቦ አንገታቸው ስር አስገብቶ ለዘላለም ወይም ደግሞ ፐርማነንት የሆነ የመተንፈሻ ቱቦ ማስገባት ነው። ነገር ግን ደግሞ ይህ እንደ ሀገር ያለው አሁን በዚህ ሰዓት ያለው ህክምና ነው የምነግራችሁ። ምናልባት ግን አሁን ውጮችም ላይ 2 አማራጭ ይኖራል። አንድ ይሄው እንደዚሁ ተመሳሳይ ቱቦ ለዘላለም ማስገባት ወይም ደግሞ ቱቦ አንገታቸው ስር እንዲገባ የማይፈልጉ ታካሚዎች ካሉ ደግሞ መተንፈሻ ቱቦ በአፋቸው በኩል ተገብቶ የሚሰራ ሰርጀሪ አለ። ኮርዶቶሚ ተብሎ ይጠራል። ዩዥዋሊ በሌዘር ቢሰራ የተሻለ ነው። በሌዘር ተሰርቶ እነዚህ 2 ቮካል ኮርዶች ወይም ደግሞ ድምፅ ክሮቹ ይቆረጡና ከጀርባ ይላቀቃሉ። ያ ማለት በደንብ እንዲተነፍስ ያደርገዋል ታካሚው ያለ መተንፈሻ ቱቦ። ነገር ግን ድምፃቸው መናገር ኦልሞስት ኢምፖሲብል ወይም ከባድ ነው የሚሆነው፣ ወይም ደግሞ በጣም ከፍተኛ የሆነ የድምፅ ችግር ይኖራቸዋል ማለት ነው። እንግዲህ ከ2ቱ አማራጭ መውሰድ ነው። እንግዲህ ይሄ ሁሉ ችግር የኤርዌይ ህክምና ወይም ደግሞ የመተንፈሻ ቱቦ ህክምና በሚሰራበት ጊዜ የሚያጋጥሙ ችግሮች ናቸው። ስፔሻሊ ደግሞ ከእንቅርት ጋር ሰርጀሪ ጋር ተያይዞ በሚሆንበት ጊዜ ሊፈጠር የሚችል ነገር ነው። አንዱ ነርቭ ብቻ ከተጎዳ ልክ ለምሳሌ እንደ እናታችን ማለት ነው። አንዱ ነርቭ ብቻ ከተጎዳ ግን የመተንፈሻ ቱቦ አያስፈልግም። የድምፅ ክር ወይም ደግሞ ቮካል ኮርድ ሰርጀሪም አያስፈልግም። ያ የሚሆንበት ምክንያት ምንድነው? አንደኛ ያልተጎዳው ፓርት ኮምፐንሴት አድርጎ ስራውን መስራት ስለሚችል፣ ሁለተኛ ነገር ደግሞ አንለስ ከፍተኛ የሆነ ከባድ ስራ ወይም ደግሞ መተንፈሻ ቱቦ ኢንፌክሽኖች፣ ጉንፋን እንደዚህ ካልያዛቸው የማፈን ነገር ብዙ አይታይም። የተወሰነ የድምፅ ለውጦች ይኖራሉ። ድምፃቸው የተወሰነ የመቸገር ነገር ይኖራል። ነገር ግን መተንፈስ ላይ ብዙ ችግር አይኖርም። ስለዚህ 2ቱ ህክምናዎች ያልኳቸው ሰርጀሪዎች አያስፈልጉም ማለት ነው። ከዛ ውጭ ደግሞ በአደጋ ምክንያት ያጋጠሟቸው በጣም ከባድ የሚባለው ችግር እሱ ነው። እንዲህ አይነት የመተንፈሻ ቱቦ ችግር ያጋጠማቸው ሰዎች አሉ። እነሱም ሞሮፍ አብዛኛው እንደ ሀገራችን ከመተንፈሻ ቱቦ ከማስገባት ውጭ ፕሮሚሲንግ የሆነ በጣም ጥሩ ለውጥ ሊያስገኝ የሚችል አይነት ህክምና ብዙም የለውም። ስለዚህ ሞር እኔ አድቫይዝ ማደርገው ያንን ማስገባት ነው። ነገር ግን አብዛኞቹ ይሄ የህክምና አማራጭ እዛው አካባቢ የተሰራበት ሆስፒታል አካባቢ ላይ አማራጩ ይሰጣቸዋል። አማራጩ በሚሰጣቸው ጊዜ ግን ቱቦ አንገታቸው ላይ ለዘላለም እንዲገባ ስለማይፈልጉ ነው እንግዲህ ወደ እኔ ምናልባት እንደው ሌላ ህክምና ካለ ብለው ቪዲዮ የሚሰሩት ማለት ነው። ነገር ግን እንደ ሀገር ያለው ህክምና ይሄ ነው ለማለት ነው የምፈልገው። እንግዲህ እኔም ጋር ቢመጡ የምሰጣቸው የህክምና አማራጭ ከዚህ ውጭ የተለየ ህክምና የለም ማለት ነው። በጣም ነው የማመሰግነው ሁላችሁንም። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና እምሹ።